ታውቂያለሽ? አይ መስዋዕት ነው የሚከፍለው። መስዋዕት ይከፍላል ለፍቅር። ኧረ በስመ እንዴ! የሆነ ጊዜ እንባው ጎርፎ ነው ይዞ ሊሄድ ነበር። ማፍቀር እኮ ትልቅ ነገር ነው። ግን ያው ዱባይ በዘነበ ጊዜ ታውቂያለሽ፣ ጥልቅልቅ በነበረ ጊዜ የሱም ባይ ነው እንዳትለኝ። የዲጄ እንባ አለበት ማለት ብቻውን ሳይሆን የዲጄ እንባ ነበረበት ነው እንዴ? ዲጄ በቃ ማለት ፍቅር እኮ ትልቅ ነገር ነው ማለት ፈልገሽ የምታፈቅዱ ነገር እኮ አይደለም። እሱ ልክ ነው፣ ፈልጋ አይደለም። ግን ደግሞ ያው ወንድ ልጅ አይደል? ወንድ ልጅ አያለቅስም ያለው ማን ነው? እናት ያውን ሶል ብትይው ተደብቆ ነው ስቅስቅ ብሎ የሚያለቅሰው ከጨረሰ በኋላ ነው። ላይ ሚስታለው ተብያለሁ እዚህ ጋር ይኸው ተጽፎልኛል። ማ አንተ እኔማ አሁን መድኃኒዓለም ማርያምን ተብያለሁ። ማርያምን ብለው ማን ነው? ሶል ነው ሶል ይኸውልሽ አሁን ፂሙን ይነካካል። አሁን ያለቅሳል ትንሽ ቆይ። ተው ሶል ሰላም ነው። አብረን ከጸበል ያመለጥ ነው። አወከኝ ወይኔ እንዴ! ከጸበልም ማምለጥ አለ እንዴ? ሶል ግን ካንተ ጋር ብዙ ነገሮች ያሳለፉ ሰዎች አሉ ማለት ነው። ለይ ሰውዬ እኮ ያላየው ታሪክ እኮ የለም እኮ ቀላል ሰው አድርገሽዋል እንዴ? ሶልዬ እኔ አንተን ወድካለሁ አለች። ከባድ መሆኑን አሁን አመንኩኝ። እሺ ማን እኔም እወድሻለሁ። ከኢትዮጵያ ቀጥሎ የራሱ ትልቅ ታሪክ ያለው ሰው ቢኖር ዓለም ላይ ሶል ነው። ቴንክ ዩ። በምንድን ነው ግን ሀሳብ ፊትህ ላይ ይነበባል? በምንድን ነው አራቀጥቅጡብኝ ስለ መድኃኒዓለም። ሶል ስማኝም ጋይስ ለምን ታብታብ አታረጉም? እንደ ሀሳብ ማለት ነው ጋይስ። ደግሞ እንደ ሀሳብ ልንገርህ 100 ብር ነው ያለኝ ብዬ ተናግሬያለሁ። ወይ ታብታብ አድርጉ ወይም ደግሞ እቺን 200 ብር አድርጓት። ምን አልችልም። እኔም እወድሃለሁ። እሺ እኔም እወድሻለሁ። አንቺንም አንተ ደግሞ ምን ይሆንክ እንዴ? እኔ እወድሃለሁ እኮ ምን እወድሃለሁ። እሺ ሶል ልንገርህ፣ እኔ አንተን ነው የምነግርህ። ሶል አንዴ ስማኛ። ሀሳብ ፊትህ ላይ ይነበባል። ምን ሆናል? ልጁ እንቅልፍ አይተኛም። አልጋ ላይ ወጥቶ የኔ ቆንጆ ረሳሁሽ እንደ እሺ አውሪኝ። እሺ ምን ነበር? ሀሳብ ፊትህ ላይ ይነበባል። ምን ሆነ ነው? ምን ይላል ስታነቢው? ብዙ ሀሳብ አለበት። ለምሳሌ ካነበብሻቸው ነገር ሀሳቦች ምንድነው? ምሳሌ አያስፈልገውም እኮ የሰው ልጅ እያሰበ እንደሆነ እንደዚህ ማወቅ ይቻላል። ተጨነቀች ልጅቷ በሰላም ተጨነቅኩ እና ልትረጅኝ ነው የጠየቅሽኝ? ኪያ ሊረዳ ነው እንጂ የኪያን ኮሜንት እያነበብሽ ነው ወይ ውዴ? አልመለስኩም እንዴ ቴክስት ተጨንቋል አለኝ። ከየት ነው የመጡት በዚህ ምሽት? ሶልና እሷ ተያይዘው እኔ አንተን ይወዳል። ታብታብ አድርጉ እስቲ። እኔ አንተን ይወዳል። እኔም እወድሃለሁ ሶልዬ። ጉዳይ ያለ ማረይ ሀፍተይ ናተይ ፍቅረይ ሀሳብ ይነበባል ትለዋለች ወይ መድኃኒዓለም። ሃይ ብሮ ሀዋሪ ሰውዬ። አሁን ደግሞ በዚህ ጋር መጣህ። ማንሽ ማን ነው የሚለው የአንቺ ስም? ከየት እንደሚያመጣቸው እኮ ሰው ሂዊ። ይህ ልጅ ግን ቢያገባ ግን ምን ይመስላችኋል? እንደው አግብቶ ቢቀመጥ